የሆነ ወንጀል ታውቃላችሁ ያ ጀማዓ? ውዱእ ማድረግ፣ ወደ መስጂድ መሄድ፣ ሰላትን መስገድ፣ ሐጅ መሄድ፣ ጾም፣ ዘካት በአጠቃላይ የማያራግፈው የማይታበስ ወንጀል አለ። እነዚህ አሁን የተናገርኩት ነገር በአጠቃላይ ነብዩ አለይሂ ሰላቱ ወሰላም ወንጀሎቻችንን እንደሚያራግፉ ተናግረዋል። ነገር ግን አንድም ወንጀል ምንም ነገር ሊነካው አይችልም። ሰውየው ኢኽላስም አለው፣ ይገርማቸዋል። ኢኽላስም አለው፣ ሙታባዓም አለው። ነገር ግን ንክችም አይልም። ወንጀሉ ምንም ነገር ሳይነካ ቁጭ ብሎ የሚጠብቀው ወንጀል አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። አላሁ አክበር። ነገር ግን ሁላችንም ደግሞ ያለንበት እንደ ቀላልም የምንመለከተው ጉዳይ ነው። እንደ ቀላል እንደው ምላሶቻችን ላይ በጣም ቀላል ሱብሃንአላህ። ወላሂ አጀበኝ። ይህንን ቪዲዮ ብታገኘው ሼር ብታረግ ምን አለበት? እጅህ የበረካ እጅ አላህ ያደርግልህ። ኮፒ ሊንክ ብታረግ ምን አለበት? ኮፒ ሊንክ የምታረግበትን እጅ የበረካ አላህ ያደርግልህ። ነብዩ አለይሂ ሰላቱ ወሰላም የዚህን ወንጀል ቅጣት ምንነቱን ሲናገሩ ገና ከቀብር ይጀምራል አሉ። ወንጀሉ ቅጣቱ ገና ከቀብር ይጀምራል። ጀምሮ እስከ ነው የሚሄደው፣ እስከ መጨረሻው ነው የሚሄደው ቅጣቱ ማለት ነው። አብሮ ከቀብር ጀምሮ እስከ መጨረሻው ይሄዳል። ምን አይነት ወንጀል ነው ያ ጀማዓ? ነብዩ አለይሂ ሰላቱ ወሰላም መረርቱ ለይለተ ኡስሪየ ቢ አሉ። በደንብ ስሙን በአላህ መረርቱ ለይለተ ኡስሪየ ቢ ወደ ሰማይ ጉዞ ባደረኩኝ ጊዜ መረርቱ ቢአቅዋሚን ወደ ሆኑ ሰዎች መጣሁ። ለሁም አዋፊር ሚን ኑሐስ ጥፍሮቻቸው ከብረት እንደ ብረት የሚቆርጥ ረዣዥም የሆነ ጥፍር አላቸው። የኽሚሹነ ውጁሃሁም ፊቶቻቸውን ይፈትጋል። ፊቶቻቸውን ፈትገው ከሰውነቶቻቸው ስጋውን አንስተው ወደ አጥንት ይመልሳሉ። ያ ጅብሪል ማን ሃኡላ፣ እነዚህ ፊቶቻቸውን የሚፈትጉ ሰዎች ማን ናቸው ብዬ ጅብሪልን ጠየቁ። ጅብሪል ሃኡላ ያ ረሱላላህ፣ እነዚህ ሰዎች የአላህ መልእክተኛ ወይ እነዚህ ሰዎች ሁሙል ሙግታቡ ሐሜተኞች ናቸው። የውመል ቂያማ ዱንያ ላይ የሰውን ስጋ እየበሉ ኖሩ፣ እዛ ደግሞ ስጋዎቻቸውን ይበላሉ፣ ስጋዎቻቸውን ይፈትጋሉ፣ ይቆርጣሉ አሉ ጅብሪል አለይሂ ሰላም። አዎ እሱ ነው ወንጀሉ። በቀላሉ እሷ እቺ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት የምንላት ነገር የምትላት ነገር የምትይው ነገር በአጠቃላይ ለዚህ ድርጊት ያበቃል። አላህ ይጠብቀን። ሁለተኛ ነብዩ አለይሂ ሰላቱ ወሰላም መረ ዐላ ቀብረይን በሁለት ቀብር ላይ መጡ። እነሁማ ላ ዩዐዘባን እነዚህ ሁለቱ ቀብሮች እየተጨነቁ ነው ያሉት፣ እየተቀጡ ነው ያሉት። ነገር ግን እየተቀጡበት ያለው ምክንያት ለከባድ ጉዳይ ነበረ፣ በጣም ጥቂት ቀላል ጉዳይ ነበረ። ከሁለቱ ቀብር አንደኛው ፈካነ የምሺ ቢነሚማ ሰውን በማቋረጥ ተፋቅሮ የሚኖሩ ባልና ሚስት ለሱ ሐዘን የሆነ ተፋቅረው ተዋደው ስራዎቻቸውን በትክክል የሚሰሩ ሁለት ሰዎች ወይንም ሶስት ሰዎች ለሱ ጥርስ መንከስ ከንፈርን መምጠጥ የሆነ አለኩ ወላሂ ማጣልኩ እንደዚህ አይነት ሰዎች እኮ ጨከናቸው ሱብሃንአላህ። ሁለተኛው እየተቀጣበት ያለበት ምክንያት ደግሞ ሁለተኛው ፈካነ ላ የስተንዚኡ ሚነል በውል ከሽንቱ የማይጸዳዳ ሰው። ሐቢቢ ከሰው ጉዳይ እንውጣ፣ በራሳችን ጉዳይ ቢዚ ነው። የራሳችን ጉዳይ ራሱ እኮ በጣም ብዙ ነገር አለ። በራስ ጉዳይ ቢዚ ሆነ፣ ወደ ራስህ አይብ ተመለስ። የሰዎችን አይብ ከመፈለግ ቆጥብ። በቃ እውቀት አለው ማሻአላህ፣ ሀብት አለው ማሻአላህ፣ ጥሩ ቤት አለው ማሻአላህ፣ ጥሩ ሚስት አለው ማሻአላህ፣ ተደሰትለት። በቃ ምን አጨናነቀ? ብታማው ብታስደው የሚገኝ ነገር ቢኖር ኖሮ ሁሉም ሰው በተሐሰለ ባማ ነበር። ነገር ግን ምንም የሚመጣ ከጉዳት እንጂ ወላሂ ምንም የሚመጣ ነገር የለም። አላህ ይጠብቀን። ሰላም አለይኩም። الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه
يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم الله ولي الذين آمنوا يخرجهم من الظلمات إلى النور والذين كفروا أولياؤهم الطاغوت يخرجونهم من النور إلى الظلمات أولئك أصحاب النار هم فيها خالدون. ايوه ما شاء الله. كابت منا تطوزي